የምር ጥሩ አቂዳ ያለው ሰው ያስፈልገናል። እኔ ማስተማሩ ብቻ አይደለም የሚበቃው። ማስተማሩን ስናስተምር አቂዳን በተግባር ደረጃ እንዲኖረው ማድረግ ይኖርብናል። የምር ጥሩ አቂዳ ያለው ሰው ያስፈልገናል። ማንንም ምንንም የማይፈልግ ከአላህ ውጪ የፈጠረውን ጌታ በደንብ የሚያውቅ ለሱ ታዛዥ የሆነ ጥሩ ሰውን በተግባር ደረጃ ተርቢያ ያስፈልገናል። እስልምናን እዚህ ላይ ብቻ ሳናቆምበት አንተ ጥሩ የአላህ ባሪያ ብትሆን እኮ ቤትህን ታስተካከላለህ፣ ማህበረሰብህን ታስተካከላለህ፣ አገርን ታስተካከላለህ ብለን ዒባዳ ላይ ጠንካራ የሆነ ሰው መፍጠር ይኖርብናል። ስለዚህ ዒባዳ ላይ ጥሩ የሆነ ሰው ከሌለን አቂዳው ብቻ የያዘ ሰው ካለ ትክክል አይሆንም፣ ይዛባል፣ ባላንሱ አይሄድም። ዒባዳ ላይ ጠንካራ ሆኖ አቂዳው ላይ ብልሽቶች ካሉ ትክክል አይሆንም። ዒባዳም ላይ ጎበዝ ሆኖ አኽላቅም ኖሮት ዒባዳም ኖሮት አኽላቁ ዜሮ ከሆነ አይጠቅምንም። ዲነል ኢስላም ሁሉ ቦታ ነው የሚገባው። እኛ የምንፈልገው ሐቂቃ ሻአ መን ሻ አባ መን አባ የምናስተምረው መሆን ያለበትን ብዬ ወንድሞቼን እህቶቼን አደራ የምለው የተሟላ ትምህርት እናስተምር፣ የተሟላ ተርቢያ እንስጥ። ውጤቱን በራሳችን እናየዋለን። ምርጥ ግለሰብ ላይ ብንሰራ፣ ሙጃሂድ ግለሰብን ብናወጣ፣ ሁሉ ዘርፍ ላይ በጣም ጎበዝ የሚሆን አይነት ሰውን ብናወጣ ሐቂቃ የአይናችን ማረፊያ ይሆናሉ። ስንሰራ ዲነል ኢስላም ላይ በዚህ እይታ እንስራ ለማለት ወደድኩ።